2026 ከገባ ሰንበት በታለ እኔ ሐሳብ መጣለኝና ሐሳቤን ሼር ላደርጋችሁ መጣሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድ የራህማቲ ቤተሰቦች እንዴት ናችሁ? ፋሚሊዎች ደህና ናችሁ ወይ? አልጠየቃችሁኝም ግን አይኖ ጠፍቻለሁ። ለምን ጠፋሽ ግን ስላላላችሁኝ ትንሽ ቅር ብሎኛል። ግን ቢሆንም አልቀየማችሁ እና አሁን እኔ ማለት ነው ሐሳብ መጣልኝ። ምክንያቱም በቃ አሁን 2025 አለቃ 2026 ነው ያለነውና ለምን አዲስ አስተሳሰብ አናስብም? ምክንያቱም በቃ እስከ ዛሬ ካሳለፍነው ወጣ ያለ ነገር የምርን እኮ መሞከር ጥሩ ነገር ነው። ምክንያቱም እኔ አሁን አሰብኩት አብዛኛዎቹን በ2025 ጥሩ ነገርም ገጥሞናል፣ መጥፎ ነገርም ገጥሞናል። ግማሾቻችን ደስ ብሎናል፣ በደስታ ያሳለፈ ሰው አለ፣ በስትረስ ያሳለፈ ሰው አለ፣ በጣም ህይወት ማጥፋት አለብኝ ስልችት ብሎኛል ብሎትም ያሳለፈው ሰው አለ። ገባችሁ? ሁሉም የተለያየ ነው እና በቃ በ2026 እስኪ አዲስ አስተሳሰብ እናስብ። ምክንያቱም እናንተ አሁን ምን ሐሳብ አስተያየታችሁን ኮሜንት ላይ ጽፉልኛላችሁ። ምክንያቱም እናንተ አሁን 2026 ምን ማድረግ ነው የምትፈልጉት? ማለቴ መዳም ቤት ከሆናችሁ በዛው መቀጠል ነው የምትፈልጉት ወይስ ሀገር ቤት መግባት ነው የምትፈልጉት ወይስ እዚህ ሀገር ላይ መኖር ነው የምትፈልጉት? በቃ ሐሳባችሁን ማወቅ ፈልጋለሁ። ምክንያቱም በቃ እስኪ በየጊዜው ተመሳሳይ ነገር ከምናሳልፍ ከኔም ጨምሮ ነው በነገራችን ላይ ይሄን ሐሳብ እያመጣሁ እኔም አሁን ወደፊት በቃ አዳዲስ ነገሮችን ለመሞከር እያሰብኩ ነው። ምክንያቱም በቃ አዲስ ነገር መሞከር አለብኝ ብዬ ቁርጭ ተነስቻለሁ። እኔ እናንተ ደግሞ የዩቲዩብ ቤተሰቦች ሰፖርት በማድረግ እንዲሁም ደግሞ ቪዲዮዎችን ሼር በማድረግ የተለያዩ ነገሮችን በማድረግ ሰፖርት አድርጉ። እኔ ደግሞ አሁን 2026 በቃ በአዳዲስ ነገሮች መምጣት ፈልጋለሁ እና እናንተ ሐሳባችሁ ምንድነው? ያጀማ እስኪ አሳውቁ። ማለት ዩቲዩብ መስራት የምትፈልጉ ዩቲዩብ ቻናል ክፈቱ። ዩቲዩብ ቻናል ብትከፍቱ በጣም ነው የሚጠቅማችሁ። ምክንያቱም አሁን እኛ እንኳን እዚህ እየሰራንበት አይደለም፣ ግን ኢትዮጵያ ያሉ ሰዎችን እስኪ ዩቲዩብ ያላቸው ሰዎች እና ይሰሩበታል። ዩቲዩብ ቻናል መስራት የምትፈልጉ ክፈቱ ዩቲዩብ ቻናል። ኢትዮጵያ መሄድ የምትፈልጉ ሰዎች ኢትዮጵያ እስኪ ተነሱና ሂዱ። ይሄ ምን ይዤ ሚዘው የለኝም የሚሄድበት የለኝም ምናምን እሱን ተውት። ማለት በቃ ትኬታችሁን ከዛ ለቤተሰብ ትንሽ የሚሰጧት ዕቃ ልብስ ነገር በቃ አለቀ። ሌላ ኮተታም አያስፈልግም። እና በቃ እስኪ ራሳችንን በቃ ማለት እስኪ አዲስ ነገር እናስለምደው። በቃ ከነበርበት ትንሽ ትረስ ነበረብን፣ ጭንቀት፣ በቃ የህይወት ውጣ ውረድ። አንዳንዶቹ ደግሞ በቃ አረብ ሀገር ሰልችቶኛል፣ ይሄን ያህል ዓመት ኖሬያለሁ፣ በቃ አሁን ሀገሬ መግባት እፈልጋለሁ የምትሉ ሰዎች ነበራችሁ እና አሁን 2026 ከገባ እንግዲህ ሰንበት በታለ እና ሐሳባችሁ ምን ላይ ደረሰ ሐሳባችሁ? አሁን ሀገር ቤት እንገባለን ያላችሁ ሰዎች ልትገቡ ነው ወይስ እዚሁ ልትቀጥሉ ነው? ምክንያቱም ያጀማ ግን አስተሳሰባችንን ትንሽ ቀየር ብናረግ ምን ይመስላችኋል? ማለቴ አሁን በቃ 2026 ነው። ስለዚህ 2025 ላይ ያሳለፍነውን ነገር ወደ ኋላ እንበልና በ2026 በቃ አዲስ አመለካከት፣ አዲስ አሰራር፣ በቃ ብዙ ነገሮችን ለመቀየር እንሞክር እስቲ አብረን ማለት ነው። እኔም እናንተው ጋር ነኝ። ምክንያቱም እኔም በጣም ብዙ መቀየር የምፈልጋቸው ነገሮች አሉኝ። በቃ ብዙ ነገሮች ማለት ነው። ግን እስኪ አብረን ለመቀየር እንሞክር። በቃ ማለት ኢትዮጵያ መሄድ ነው የምትፈልጉት፣ በቃ ተነሱ ሂዱ። ምክንያቱም አንዳንዶቻችሁ መሄድ እየፈለጋችሁ አልሄዳችሁ፣ ሀገራችሁ ገብታችሁ መሄድ በቃ ሰልችቶኛል፣ ደክሞኛል፣ በጣም ተስኖኛል የሚሉ እህቶች አሉና ታዲያ ለመቼ ነው? ሂዱ። እንዲሁም ደግሞ በቃ እኔ መዳም ቤት ሰልችቶኛል ስላችሁ ደግሞ ውጭ ውጡና ደግሞ ሌላ ችግር ውስጥ ግቡ አይደለም። ግን የመዳም ቤት ሰልችቶኛል የሚሉ ሰዎች አሉ። ማለት በቃ ብዙ ነገሮችን በህይወታችን እየቀየርን ለምን አንሞክረውም? ያጀማ መሬት ላይ ነው ያለነው። መቼም ከመሬት የትም አንወርቅም። ምክንያቱም የሰው ልጅ ካልወደቅን፣ ካልተነሳን፣ ችግር መከራ ካላሳለፍን እንዴት ነው ህይወታችን መቀየር? ማለት እኮ በጣም ከባድ ነው። ብዙ ነገሮችን አሳልፈን